የአቲ 30 ዩቲዩብ ተከታታዮች እንግዲህ ዛሬ ኬሸሪን የሰራሁት በጣም አሪፍ ነው። ለምሳም ለራትም መሆን ይችላል። በአሪፍ መልኩ ነው የሰራሁት። እንግዲህ የሁሉም ቤት የተለያየ አሰራር አለው። እንግዲህ እኔ በዚህ መልኩ ነው የምሰራው። ሰዎች በጣም ይወዱልኛል፣ ይበሉታል ማለት ነው። እና በዱባይ ላይ ደግሞ በጣም የሚወደድ ምግብ ነው። እና እኔ በሰራሁት መልኩ እንዴት እንደሰራሁት ምን እንደጨመርኩኝ አሳያችኋለሁ ማለት ነው። በርግጥ አሰራሩ ቀላል ነው፣ ያናል የሚከብድ አይደለም፣ ግን በጣም የሚጣፍጥ ነው። ቀለል ያለ ምግብ ነው። ሲበሉትም ያናል እንደ ሌሎች ምግቦች አይከብድም ውስጥ ላይ ማለት ነው። እና በጣም ምርጥ ነው። እንግዲህ አሰራሩን አብረን እናያለን። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። እስከ መጨረሻው ድረስ ተከታተሉኝ። ሰላም ውድ የአቲ 30 ዩቲዩብ ተከታታዮች እንደምን ናችሁ? ከኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ለድምጼ ትንሽ ይቅርታ፣ ጉንፋን ይዞኝ ነው። እና ዛሬ ማዘጋጅላችሁ ምግብ ኬሸሪ ነው። ቪዲዮውን እስከ መጨረሻው ድረስ ተከታትላችሁ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ቪዲዮውን አይታችሁ ከወደዳችሁልኝ ደግሞ ሼር፣ ላይክ አድርጉልኝ፣ ለኔ ስለሚጠቅመኝ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ኮሜንት፣ ሀሳብ አስተያየታችሁን መስጠት ትችላላችሁ። እንግዲህ ወደ ቪዲዮ እንሂድ፣ ወደ አሰራሩ ማለት ነው። አመሰግናለሁ። አብራችሁን ቆዩ። እንግዲህ የሚያስፈልጉን ግብአቶች እነዚህ ናቸው። ምስር ያስፈልገናል፣ ድፍን ምስር፣ እንዲሁም መኮረኒ ትንንሿ በላሌት እና ሩዝ መስሪ፣ ፓስታ። አንዱን ፓስታ 3 ቦታ ትቆርጡታላችሁ። ምክንያቱም በሹካ ነው፣ በሹካ ሳይሆን በማንኪያ ስለሚበላ ማለት ነው። እና ቲማቲም፣ ሽንኩርት፣ ነጭ ሽንኩርት ያስፈልጋል። ድንብላል ፓውደር እና ፍልፍል አስዋድ እና ከሙን፣ አቼቶ፣ መልህ እና ማጂና ቶማትም ሶስ ያስፈልገናል ማለት ነው። ሽንኩርቱን በዚህ መልኩ ከታትፌዋለሁ። ትንሽ ውሃ ካለው በሶፍት ነገር ማደራረቅ ይኖርብናል፣ ዘይት ላይ ስለሚጠበስ ማለት ነው። ከዛ ፍርኖ ዱቄት እናረግበታለን። 2 ማንኪያ ምናምን የሚሆን ፍርኖ ዱቄት እናረግበታለን። እና በቆሎ ዱቄት ነሻ ማለት ነው እናረግበታለን። ትንንሿ ማንኪያ 2 ማለት ነው። ድርቅ ብሎ እንዲወጣ ዘይት እንዳይመጥ ይረዳዋል። እንግዲህ ዘይታችን ሞቋል። አሁን እንጠብሳለን ማለት ነው። በዚህ መልኩ በስሱ እናረግበታለን። እንዳያርብን ከስሩ አለ መራቅ የለብንም። ለማማሰል ድርቅ ብሎ አሪፍ ሆኖ ጎልድ ከለር ሆኖ እንዲወጣ ማማሰል ይኖርብናል ማለት ነው። እንግዲህ መጀመሪያ አውጥተን ሁለተኛ አድርጌያለሁ። አሁን ውሃችን ፈልቷል። መኮረኒ ወይም ደግሞ ፓስታውን እንጨምራለን። አንድ 10 ወይ ደግሞ 5 እንደዚህ ደቂቃ ከቆየ በኋላ ያኛው መኮረኒ እንጨምራለን፣ እኩል ሆኖ እንዲበስሉልን ማለት ነው። ለየብቻ መቀቀል ትችላላችሁ። እኔ ግን እንደዚህ አንድ ላይ ነው መቀቀለው። እና ጨውና ዘይት ብቻ ነው ያረኩት ውሃው ላይ። በዚህ መልኩ መቀቀልም ትችላላችሁ፣ ለየብቻ ማድረግ ትችላላችሁ። እዚህ ጋር ቲማቲሜን ከትፌያለሁ፣ ይፈጫዋለሁ ማለት ነው በማሽን።
ሽንኩርታችን ጨርሰናል። እንደዚህ ሆኖልናል። ጎርድ ከረር መኮሮኒ ጨምሬያለሁ። እንዳያያዝ ማማሰላችንን እንዳትረሱ። አሁን ሶስ እንሰራለን ማለት ነው። ነጭ ሽንኩርት ነው ይሄ። በዘይት ትንሽ ጠበስ እንዲል ማማሰል። ትንሽ ጋዟን ቀነስ አድርገን እና ከዝብራ ፓውደር ያኔ ድንብላል ቅጠል ፓውደሩ ማለት ነው። እና ከሙን በማንኪያ መመጠን የምችሉ ሰዎች በማንኪያ መጠኑ። እንደዚህ ነው የምጨምረው ብዙ ጊዜ። እና ፍልፍል አስዋድ ቁንዶ በርበሬ ጨምሬያለሁ። አንድ ላይ እንደዚህ ጥብስ ሲሉ ጣዕም አለው። ሽታው በጣም ነው ደስ የሚለው። በቃ ደስ ይላል። እና ማጁን ቶማት እናደርጋለን። ቶማትም ሶስ እናንተ የምትፈልጉት ቀይ እንዲሆን ከሆነ አንድ ሙሉ ጨምሮ። እኔ ቀይ እንዲሆን ስለምፈልግ ሰዎቹ በዛ መልኩ ስለሚወዱት እኔ ሁሉንም አንድ ነው የጨመርኩት። ቀይ ሲሆን ደስ ይላል፣ ጣዕም አለው። ትንሽ አብረን እናቁላለዋለን። አሁን እንግዲህ ቲማቲማችንን እንጨምራለን። ፈጭተነዋል። በዚህ መልኩ እንጨምረዋለን። አንድ ላይ በጣም እናዋህድና አንድ 5 ደቂቃ ምናምን እንዲተከተክ እንተዋለን። ያው በዚህ መልኩ ተንተክትኮልኛል። አሁን የሚጨመሩ ነገሮች እንጨምራለን ማለት ነው። ስኳር ጨምራለሁ። እንዲሁም ጨው፣ ትንሽ አቼቶ እንጨምራለን። አንድ ላይ ማዋሃድ። ጋዙን መቀነሳችሁ እንዳትረሱ። አሁን እንዴት ተከተክ መታው ነው። ትንሽ ከተንተከተከ በኋላ ይበቃዋል። እንግዲህ አሁን ሩዛችን ልንሰራ ነው። ዘይታችን ሞቋል። ሼርዬውን አድርገናል ወይም በላሊጥ። እንዳያር እናማስለዋለን።
ቡኒ ከለር እስከሚይዝ ድረስ ማማሰል ይኖርብናል። በዘይት መጥበስ አለብን። እሺ እንግዲህ ውዶቼ አሁን ደርሶልኛል። በዚህ መልኩ ሩዜን ጨምራለሁ ማለት ነው። አንድ ላይ ማዋሃድ አለብን። ውሃ ከመጨመራችን በፊት አብሮ ትንሽ እንዲቁላላ ቅመማ ቅመሙን እንጨምራለን። ያው ድንብላል ቅጠል ፍሬው ነው እንትኑ የተፈጨው ከሙን እናረጋለን። እንዲሁ ፍልፍል አስዋድ እናረጋለን። ጨው እናረጋለን። ትንሽ ከቅመሙ ጋር እንደዚህ እንትን ሲል ሽታው በጣም ነው ደስ የሚለው። የእውነት ነው የምላችሁ እና ደስ ይላል እንደዚህ አብሮ ከቅመሙ ጋር እንትን ሲባል። እና እዚህ ውስጥ ማጂና የሞቀ ውሃ ነው ያደረኩት። አንድ ማጂ ማለት ነው ለጣዕም ያህል። ውሃ ያው እንደ ሩዙ ብዛት ጨምሮ መጠናችሁ ማለት ነው። እኔ እንደዚህ ከሩዙ ትንሽ ተረፍ ሲል ውሃው አሪፍ ሆኖ በስሎልኝ ይወጣልኛል ሩዙ ማለት ነው። ውሃውን መጠጥ ሲያደርግ ወደ ትንሽ ጋዝ ስለምቀይረው እና እዚህ ጋር ደግሞ ሌላ ሶስ ነው። ሎሚና ነጭ ሽንኩርት ጨምቅ ያለው አሁን ከሙን እናረጋለን። ከዛ ገዘብራ ፓውደር እናረጋለን። ከዛ ፍልፍል አስዋድ እናረጋለን። አቼቶ እና የሞቀ ውሃ ጨው እናረጋለን ማለት ነው። ይህም አንድ ላይ ነው አብረው የሚጠቀሙት ማባያ ማለት ነው። እሺ ውዶቼ ሩዜን በስሎልኝ በዚህ መልኩ እኔ ማረገው እንግዲህ በዚህኛው ሳህን ነው። እናንተ ያላችሁ ሳህን ማረግ ትችላላችሁ፣ ባላችሁ ሳህን ማለት ነው። እኔ በዚህ ነው ማረገው። አሪፍ ሆኖ ብስል ብሎ ወጥቶልኛል። በዚህ መልኩ ሳይያዝ ምናምን። አሁን መኮሮኒ እናረጋለን። መኮሮኒና ፓስታውን እናረግበታለን አንድ ላይ ለማደባለቅ። አንዳንድ ቦታ ሳይደባለቅ መኮሮኒ ለብቻ፣ የኛው ሩዙ ለብቻ የሚገቡት ነገሮች ለየብቻ ነው። እኛ ቤት ደግሞ እንደዚህ ሲደባለቅ ነው የሚወዱት ሰዎች ማለት ነው። ለዛ ነው ያደባለኩት። ከዛ እናረጋለን መልሰን።
በዚህ መልኩ አስተካክለናል። አሁን ሽንኩርት እናረጋለን ማለት ነው። የጠበስነውን ሽንኩርት እናረግበታለን። አሁን ደግሞ ምስር አድርገናል። ድፍን ምስሩ በስሏል። እንደዚህ እናስተካክለዋለን ማለት ነው። እና በዚህ መልኩ ሰርቻለሁ። እንዴት አያችሁት ታዲያ? ቪዲዮዬን ላይክ አድርጉልኝ፣ አበረታቱኝ።